እርሱና አለማየሁ እሸቴ ኢትዮጵያውያኑ ጄምስ ብራውን ተብለው ይጠራሉ። ጥቁር አሜሪካዊ ሶል ኢኮስ ባንድ የመጀመሪያው ራሱን በራሱ የሚያስተዳድር የሙዚቃ ባንድ ሲሆን በ1960 ታዋቂው የኢትዮ ጃዝ ስልት መስራች ሙላቱ አስታጥቄ ከአገር አሜሪካን ሲመለስ የሙዚቃ ባንዱ ከራስ ባንድ ጋር አብሮ ለመስራት እድል በማግኘቱ ሶል ኢኮስ ባንድም በሙላቱ አማካኝነት ከአማሃ እሸቴ አሳታሚ ጋር ይተዋወቃል። አማሃ እሸቴም የባንዱን አጨዋወት በመውደዱ የተነሳ በ1969 በሶል ኢኮስ የተቀናበሩትን የሰይፉ ዮሐንስ ሁለት ሙዚቃዎች አሳተመ፣ ትዝታና መላመላ። ይህ ብሩህ የሥነ ጥበብ ሰው አንድ ወቅት ላይ በብልጭታ ደርሶ በሰባዎቹ መጀመሪያ አካባቢ ተለይቶናል። ብዙ ሥራ ይሠራል በሚባልበት በ26 ዓመቱ ከዚህ ዓለም በሞት የተለየው ድምፃዊ ሰይፉ ዮሐንስ በመጀመሪያ ሙዚቃ መጫወት የጀመረው በራስ ባንድ ውስጥ ከነ ግርማ በየነ ጋር ሲሆን በመቀጠል ሕይወቱ እስካለፈበት ጊዜ ድረስ በሶል ኢኮስ ባንድ ውስጥ መሪ ድምፃዊ በመሆን ተጫውቷል። ድምፃዊ ሰይፉ ዮሐንስ ለአድማጮቹ ያደረሳቸው ሙዚቃዎች ወደ 10 የሚጠጉ መሆኑን ነገርናችሁ። ወደ ሙዚቃ ሕይወት መግባቱ በቤተሰቡ ዘንድ ብዙም ያልተወደደለት፣ በተለይም ከወላጅ አባቱ ጋር በዚህ ጉዳይ አምርሮ ተጋጭቶ እንደነበርና በመጨረሻ አካባቢ በሽማግሌ ከአባቱ ጋር መታረቁን ታናሽ እህቱ የሆነችው አንጋፋዋ ድምፃዊት ራሔል ዮሐንስ ተናግራለች። ድምፃዊ ሰይፉ ዮሐንስ የሚባል ወንድም ነበረኝ። ወላጅ አባታችን ዘፋኝ ሆነ መባልን ሲሰሙ የሞተ ያህል ነው ያለቀሱት። አለማወቅ እኮ ነው፣ ማን ያውቀዋል ይሄንን? አባቴ ሰይፉ ዘፋኝ መሆኑን ሲሰሙ በጣም አዘኑ። የወንድሜ መታመም ሲሰሙ ግን ድንጋጤያቸው ባሰ። በጣም ደግ ልጁ ነበረ። ሰይፉም ሞተ። አባቴ በጣም ተጸጸቱ። ምን ታደርጊዋለሽ? አለማወቅ ይጎዳል። አንድ ትምህርት ቤት ነው የተማርነው፣ መስዋዕትን ትምህርት ቤት። ከዛ ትምህርት ላይ ያለ ጓደኞች አሉት ባለሰሳት አቶ ታምራት ሞላ ወንድሙ ጋር መሰለኝ የሚማረው ጓደኝነቱ። ከትምህርት ቤት እየጠፋ ሙዚቃ ዘፈን ይዘፍኑ ነበር እና ያንን ዘፈን ሲዘፍኑ ቆንጆ ድምፅ አለ ምናምን እያሉ ሲሉት ያው በዛው አባቴ ይሄንን ሲሰሙ ከትምህርት ቤት መቅረቱንም ከትምህርት ቤት አልመጣም ብሎ ከትምህርት ቤት ደብዳቤም ተጻፈላቸው። በዛም ተገረፈ። ሁለተኛም ጊዜ ደግሞ እነዚሁ ተጠይቀው አለመግባቱ ትምህርት ቤት አለመግባቱ ተረጋገጠ። በዛን ጊዜ ምናልባት የ14 ዓመት ልጅ ይሆናል ብዬ ነው የማስበው። እና ከዛ በቃ ከገረፉት በኋላ ጓደኞቹ ጋር ይሄዳል፣ እዛው ወጥቶ ይቀራል። አሁን መጨረሻ ላይ ዘፈኑን በደንብ እየዘፈነ መድረክ ላይ ከደረሰ በኋላ እንደው ልጅህ እንደዚህ አይነት ቦታ ሲዘፍን አየነው ሲሉ ጓደኞቻቸው አባዬ በጣም ያዝኑ ነበር። እና በቃ ተጣልተው ሲኖሩ መጨረሻ ላይ የኛ ንስሐ አባት ያስታርቁታል። ከታረቀ በኋላም በቃ በጣም ስለሚወዱት አሁን ቸገረ ልጅ በተተው ምናምን በቃ አንዴ ገብቼበታለሁ ምናምን ይላቸዋል። እንደዛ እያለ ሳለ መጨረሻ ላይ በጣም እሳቸው ይህን ያህል ዘመን ለዚህ እድሜው እንዴት አኩርፌው እንደተለያየን ምን ባልሆነ ኖሮ እያሉ በዚህ ቁጭት በሀዘን በመቃጠል እሱ በሞተ በአመቱ ሞቱ። እሳቸው ሲዘፍንም ሰምቼው አላውቅም። ከሞተ በኋላ ነው ሙዚቃውን ሁሉ የሰማሁት። ግን ዘፋኝ ሆኗል ወንድምሽ ብለው ይነግሩኝ ነበር። እንውሰድና ሳይሽም ሲሉኝ ያኔ ዙላ የሚባል ክለብ ነበር። በጣም ስለምወደው መስማትም አልፈልግም ነበር። በሬዲዮ የገባው እሱ ዘፈን በቅርብ ጊዜ ነው፣ እሱ ከሞተ በኋላ ነው። በህይወት እያለ ግን መስፈኑን ሲዘፍን አይቼው አላውቅም መድረክ ላይ። ለኔ በግልጽ ያለ እሱን ታሪክ በሙሉ አላውቅም፣ ምክንያቱም ከኛ ርቆ ስለነበረ በመካከል በሸክላም በካሴት መቀረጹን የምጠይቀውም ሰው ስላልነበረ በዛን ጊዜ እኔ አልተከታተልኩትም ይሄን ያህል። እንደውም ስለ ሙዚቃ ታሪክ ምንም አላውቅም ነበር። እና መጨረሻ ላይ ሲሞት በሬዲዮ ሰማ ድምጹን እንደነገጥኩ በእውነት እኔ በህይወት እያለ ሲጫወት እንውሰድሽም ሲሉ አልሄድም ነበር፣ መስማት አልፈልግም ነበር። ከሞተም በኋላ ሙዚቃውን መስማት አልፈልግም። በእርሱ ሐዘን ወንድሜ ከሞተ ከ10 ዓመታት በኋላ ነው እኔ ራሴ ሙዚቃ የጀመርኩት ብላለች። በእነዚህ የሙዚቃ ሥራዎች ዝናን ያተረፈው ድምፃዊ ሰይፉ በአድናቂዎቹ ዘንድ ኢትዮጵያዊ ጄምስ ብራውን ተብሎ እስከ መሰየም የደረሰ አንጋፋ ድምፃዊ እንደነበር በድጋሚ አስታወስናችሁና ወደ ሥራዎቹ እንለፍ።
ሰይፉ ከማለፉ በፊት የሰራቸው ሙዚቃዎች መች ደርሼ፣ የከርሞ ሰው፣ ኤቦላላ ከሙላቱ አስታጥቄ ጋር፣ ትዝታ፣ መላመላ፣ ፍቅር በቁመና ከእሳቱ ተሰማ ጋር፣ ሃና፣ ብርቱካን ትርንጎ መሳይ፣ ቆንጅትዬ እና ሄለን ደህና ሁኜ የሚሉት ናቸው። ድምፃዊ ሰይፉ ጽጌረዳ፣ ቆንጅትዬና ሁለተኛው ራስ ባንድ ጋር ሳለ ሲሆን ድርሰቶቹን የጻፈውና ያቀናበረው ድምፃዊና አቀናባሪ ግርማ በየነ ነበር። ሰይፉ በራስ ባንድ ቆይታውም በኋላ በየምሽት ክለቦቹ ዙላና ቬኑስ ምሽት ክበብ በመጫወት በመጨረሻም ዝነኛው ሶሌኮስ ባንድን ተቀላቀለ። በእነዚህ 10 ያህል ዘፈኖቹ 5 አስርት ዓመታትን የተሻገረው ድምፃዊ ሰይፉ ዮሐንስ የ10 አልበሞች ያህል ተወዳጅ ዘፈኖች አሉት። ብዙ ድምፃውያን በየምሽት ክበባት ተጫውተዋቸዋል፣ አሁንም ይጫወቷቸዋል። ድምፃዊ አለማየሁ ሄርጶንና ሚካኤል በላይነህን ማንሳት እንችላለን። እዚህ ላይ ሚካኤል ከኤክስፕረስ ባንድ ጋር ሲሰራ የሰይፉን ሥራዎች ይጫወት እንደነበር ተናግሯል። አሌክስ ደግሞ እንዲያውም የሰይፉን 2 ሙዚቃዎች በድጋሚ ሰርቶ ለአድማጭ አቅርቧል። The words that I forget is get away, I know.
በመልክሽ አይደለም በጨዋነትሽ ነው እኔ ውድድ ማረግሽ all gize mitera በኩራት ከሰው ጋር እንደስላንቺ የማወራው የሰይፉ ድምጽ ከምኒልክ ወስናቸው ጋር የሚመሳሰልባቸው ሰዎች ብዙዎች ናቸው። ሁለቱም ኦፔራቲክ ድምጽ አላቸው። ውብ እንደ ልብ የሚታዘዝና ሰፊ ወሰን ወይም ሬንጅ ያለው የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ኃያል ነው ያንቺ ትዝታ ዘወትር ይታየኛል መላኩ ምናሽ በነፋስ ጫወት ሲበተን ጸጉርሽ በትዝታ ኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ስለ ሰይፉ ዮሐንስ ድንገተኛ ህልፈተ ሕይወት ስናጣራ ይህንን አገኘን። እናካፍላችሁ። ከዘመናትን ከተሻገሩ ቃለ ምልልሶች ውስጥ አንዱ ድምፃዊት ራሄል ዮሐንስ በአንድ ወቅት ታዋቂ ድምፃዊ ስለነበረው ወንድሟ ሰይፉ ዮሐንስ አሟሟት አስመልክታ በሰጠችው ቃለ መጠይቅ ማዘጋጃ ቤት ሰርግ ላይ በሚሰራበት ወቅት አዙሮት ሲወድቅ ጭንቅላቱ ስለተመታ ታሞ ብዙም ሳይቆይ ሕይወቱ አለፈ ብላለች ታናሽ እህቱ አንጋፋዋ ድምፃዊት ራሄል ዮሐንስ። ጨምራም የወጣትነት ዘመን አፍላ ስሜትና የቅጽበት ደስታ የተሞላበት ነው። የሙዚቃ ሰዎችም በስራዎቻቸው ይህን ሲሰብኩ ኖረዋል። ብዙዎቹ ስራቸውን የሚሰሩት በዚህ የሞቀ የወጣትነት ዘመን በመሆኑ ስሜቱን በአብዛኛው የሚጋሩና የህይወት ዘያቸውም ለዚያ የቀረበ ነው ብላለች ድምፃዊት ራሄል የወንድሟን አሟሟት በጸጸት።